ሰላም ማለታች ማርያም ላንቺ ልትመጣልሽ እንዴ ማርያም ማንበብ ጀምር ራስ ፎቶ ራሱ የእንትን የሰገጡማ አነሳስ ይሄ ከተማ ልጅ ለመምሰል ቅርጫት ተሸካሚ ድንች ቆፋሪ ምን ተመረቅኩ? ወንደር ዩኒቨርሲቲ አካውንታንቲንግ ምን አካውንታንቲንግ ምን ቄራ ነኝ ምናምን 24 ነኝ። አፈር ድሜ ነው የማበላ። ኧረ ሞታ አድክሙ ሰው በሳቅ ሊገለን ነው። እስኪ አብራችሁ ቆዩ። ማርያም እውነትሽን ነው። ሰላም ማለታች ማርያም ላንቺ ልትመጣልሽ እንዴ ማርያም ማንበብ ጀምሪ ማንበብ ተፈላሰፊ አንቺ ተካማሪ አንብቢ። አሁን እኮ ህዝቡ ሞጣ የሚያወራው ነገር የሚገባው የዛሬ 50 ዓመት 30 ዓመት ነው። አሁን አይነቃም ህዝቡ። የሚያናድደው ነገር እኮ ይሄ ነው። ምን አባቱ ይነቃል? አይነቁም። ምንት ደግሞ ስድባቸው መከራ ስድባቸው እንዴት እንደሚያስጠላ አስተሳሰባቸው ወደቀ፣ ስድባቸው ወደቀ። እላላጥብሃለሁ እያልኩ ነው። መርሲ ሰላም ወጣ። የት ነው? ከአዲስ አበባ። ምንድነሽ? ብሔራዊ ማንነትሽ ብሔርሽ? አዲስ አበባ ነኝ። አዲስ አበባ ሀገር ነው። አትቀለምሽ። ምንድነሽ? አማራ ነሽ? ትግሬ ነሽ? ኦሮሞ ነሽ? ምንድነው አሁን አንቺ አሁን ይሄንን ፉን የምትጡትሽን አውጥተሽ ከኋላ መቀመጫሽ አሳብጠሽ ቆይ ወደ ጥያቄ ማንን ለማማለል ነው አሁን የፎቶ ትነሽ እንደዚህ ተነሳሽ? ምንድነው አሁን አንቺ አሁን እኛ ሚስቶች አሉ። እኔ አድናቂ ነኝ። ያሳብጠሽ ምናምን በጂንስ ወጥረሽ ጡቶችሽን ከፍተሽ ምን ማለት ነው? እስኪ አሁን እኔ ጡቴን አልከፍትም። ውጣይ አልከፍትም። እያየሁት ነው እኮ እየታየ ምንድነው አንቺ? እስኪ በቪዲዮ ግቢ። ኧረ ተኝቻለሁ። ውጣይ ጨለማ የሚባል ሴት እንዲህ ወራዳ እኮ ብቻ ነው። አሁን ይሄን ፎቶ ትለጥፊያለሽ ፎቶ ብለሽ አስተካክላለሁ። ውጣይ የሰፈር ሰው ነው። ካሳንቺስ እዛው ነው የተወለድሽው? አዎ። የት አካባቢ? ካሳንቺስ ግቢ ገብርኤል አካባቢ። ወደ ሚስቴ ሰፈርማ ጠጋጠጋት ነው። እኔ አልሰማሽ። አፈረሳችሁት ያልጠቅላላ የአመቶቻችንን ቤት። የኛም ፈርሷል። ደግሞ ወጣይ የእናንተ ፈረሰ? አዎ። ግቢ ገብርኤል ነበርሽ? አዎ፣ ግቢ ገብርኤል ባታ ማርያም ሰፈር። የቱ አካባቢ? ጥይት ቤት? አዎ፣ ወደዛ ወደ 18 ወደ 18 አዎ፣ ጥይት ቤት ወረድ ብሎ በገበያው ጀርባ ማለት ነው። የማን ልጅ ነሽ አንቺ? ኧረ ታውቃታለህ? የሙሉ ነው ያላወቅኩ። ጋሽ አረጋን ታውቂያለሽ? አረጋ ቅጣውን ታውቂያቸዋለሽ? የሞቱት ባለፈው። ኧረ አላውቃቸውም። ይዛ ነው እዚያ ሰፈር አለሽ። መስፍንን ታውቂዋለሽ? ሽፈራው ዘይት ቤት ታውቀዋለህ? ዘይት ኧረ አውቀዋለሁ። እንደ ሽፈራው በግተራ ምናምን። አሁን የምነግርሽ መስፍንን ታውቂዋለሽ ወይ? መስፍን የሚባል አውቀዋለሁ፣ ግን ሁለት መላጣው ቀዩ። አዎ አውቀዋለሁ። ትልቁ ግቢ ታውቂዋለሽ? በጣም ትልቁ አንዴ አውቀዋለሁ። ይሄው ፈረሰው እኮ እሱ የባለቤቴ ቤት ነው። ባይዞ ኧረ ተው ጨርሻለሁ። የኛ ሰፈር አማራ ነሽ? ኧረ አይደለሁም። ወጣዬ ምንድን ነሽ? ኦሮሞ ነኝ። ኦሮሞ እንዴት ሊገባቻል? የኛን አማቶች ቤት አፍርሳችሁ ኦሮሞች ገባችሁ። አይዘግነው ኦሮሞ እንዴት እዚያ ሰፈር ልትኖር ይቻላል? እኔ ዛሬ የተወለድኩት ነኝ። ማርያም በጣም የማን የትዬ ሙሉ ነው ያልሽ? አዎ። ሙሉ ማን? ሙሉ ነሽ ትባላለች። ባለቤቴ ከርቀት እያየሽ አውቃታለች። ትስቃለች በእውነት። በቃ እሺ ሰላም በልኝ። ግን አሁን ፈረሰ እኮ የኛም ወጣ። ባለፈው ከአንድ ወር በፊት ለጨዋታ ነው። ኦሮሞ አማራ ምለው ለጨዋታ ነው እንጂ ኦሮሞ ሙሉ በሙሉ ፈርሶበታል። ኧረ አውቃለሁ ሙጣያ። በጣም ጥሩ የደም ቤት በጣም ለጨዋታ ነው። ወይዘሮ ሙሉን አውቀናቸዋል። ምርጥ ሰው ናቸው። የኔ ባለቤት ተካከች ነው አውቃቸዋለሁ አለች። እሺ በቃ ሰላም በልኝ። እሺ ይመችሽ። ቻው። ኦኬ ቴንክ ዩ። ጸሎቴን ትቼ እሰማልሃለሁ። ማርያም ወይ ማርያም እንዴት 15 ፎቅ ብቻ ይኖረኛል? እንዴት ይላል እስከሚጨርስ ሰበኩና
ጀለስ ምናምን አልኩት። ራቅስ እደ ነበርክ እንደ ወንድ ምናምን አለኝ። አዎ እዚህ ነበርኩ እኮ እና 15 ፎቅ አንሶ ነው አልኩት። አይ ሰምተኛል። አይ ተመልከት፣ ሌባና አስመሳይ። ሞጣ ትግርኛ ትሰማለህ? አዎ በደንብ ነው የምሰማው። ከግዛልም እንደ ቀላቅላችሁ ከየመን አምጥተናችሁ የቀን ሰራተኞች አጋልጥማ። እኔ የተናገርኩት ፋክቱን ነው። ትግሬን የሚያገባ አማራ ባገኝ ይኸውልህ ይጥህን ቆርጬ በሚጥሚጣ አለማበላ ኦኬ ሞጣ፣ እኔ ልቀጥልና ከዛ ጅወይ ይቀጥላል። አሁን እኔ የምነግርህ ማለት ነው ሞጣ፣ ጡት አንቆርጥም እኛ መግደል በስናይፈር ቂጡ ወይ ደግሞ አንተ እዚህ ጋር መነጽር ያርክበት ላይ ያለ እዚች ላይ ይሄ ነው የትግሬ ሀሳብ። ትክክል ነው የሚናገረው። ግን አይደለም በጥይት መታ አማራን ከዚህ በኋላ እዚህ ጋር ነው የምመታው እያለ ነው። አማራ ፋኖ ትግሬን ተሸክሞ ይዞራል። አንተ አህያ እና ከዛ በኋላ አሁን እዚህ ጋር አንድ ነገር ኦኬ ትናገራለህ። ቆይ አያጅቡ አልተሰጠህም። መጀመሪያ ዳት ከሚናገር ጁወይ ይናገርና የጁወይ ሰምቼ ደግሞ ይቀጥል። ጸጋይ ይቀጥል። ሞጣ ዘ ቢልዲንግ እኔ ህንጻ አይደለሁም። ኢን ዘ ቢልዲንግ ነው ይባላል። መሀይም ወጥ ይሄ መሀይሞች ከየት እንደሚወጡ ሞጣ ኢን ዘ ቢልዲንግ ነው ይባላል። ሞጣ ዘ ቢልዲንግ ካልክ ሰውየው ህንጻ ነው እያልክ ነው። ወሸላ የሚልኩትን ብሎክ አድርጉ። እቺ ሴትዮ ችግር አለባት እንዴ? ኢትዮፓን ብላ የምትመጣ መሀይም አትላቂ። አሁን መጨረሻሽ ብሎክ ላደርግሽ። ኧረ ሞጣ ያሳስወርደኝ ውረረን አንተ ራስ ፎቶ ራሱ የእንትን የሰገጡማ አነሳስ ነው። ተነስ ይሄንን የ44ኛው ክፍለ ዘመን እንዴ አድርገህ ትነሳለህ እንዴ? ውረድ። ቀጥል። እንዴት ነህ ሞጣ? ሰላም ነው እንዴ? ምን አልከው? ድገመው ወይዬ። የአገሬን የባህል ልብስ ነው የለበስኩት። አረ ድገማት። የመጀመሪያው እንዴ ምንድን ነበር ያ? ድገመው። የመጀመሪያውን ድገመው። የአገሬን የባህል ልብስ ነው አይደለም ያችን እንዴት ነው ምናምን ያልካት ነገር ድገመው። እንዴት ነህ ሞጣ? ሰላም ነው ያገሬን። ይሄን መሀይም አንቀበለው። አውርጃለሁ። አገሬ ልጅ ምናምን ሰራባንት ደንቆሮ መሀይም ችፍርክ ተሸካሚ ውረድ። ከየውላችሁ ይሄ የቆጮ ተሸካሚ ቋንቋ አዲስ አበባ የአማራን እንትን ለማበላሸት። እንዴት ነክ? ሰላም ነክ? እንደምን ነክ? አሁን የጎጃም የገበሬ ልጆች ሁሉ አንዱ አረብ ሀገር ያጎቴ ልጅ ገብታለ በቮይስ ድምፅ ወንድም አለም እንዴት ነክ? ሰላም ነክ ወይ ምናምን ትላለች። ያችን ማውቃልሽ ናት። ሄን ወደ ዲዩስ ጋይስ ሰላም ነህ ለማለት ሰላም ነክ። ይህ ከተማ ልጅ ለመምሰል ቅርጫት ተሸካሚ ድንች ቆፋሪ ኦልዳጊ ይላል። ሰላም ጤና ይስጥልኝ ሞጣ። አማን ነው? ሰላም ሁሉም አማን ነው። እግዚአብሔር ይመስገን፣ አላህ ይመስገን ብያለሁ። ቀጥል። እኔማ ቅድም የ8ኛ ክፍል ተማሪ ያስገብተህ በቃ ዝም ብለህ ከእሱ ጋር ትዝጋለህ። አንተስ እስከ ስንት ተምረሃል? እኔማ ጎንደር ዩኒቨርሲቲ ነው ግራጁዌሽን ያደረኩት። ምን ተመረክ? ጎንደር ዩኒቨርሲቲ አካውንታንቲንግ። ምን አካውንታንቲንግ? ያ ውረድ። ይሄ ስምጥ ሸለቆ ዩኒቨርሲቲ መሆን አለበት። ያ እናንተ እንዴ አታውቁም እንዴ? አካውንታንቲንግ አይባልም። ረመዳን ያለም ነግሬያችሁ ነበር። ይሄ 8ኛ ጨም አልደረስ። አካውንታንቲንግ ልኮ አካውንታንቲንግ ተመልከቱ። እንግሊዘኛው ሰዋሰው ተቀይሯል ማለት ነው በኦሮሞዎችና በአንዳንዶች። አካውንታንቲንግ ተመልከቱ። እባካችሁ አትምጡ፣ አይመጥናችሁ። ይሄ ሚዲያ በጣም ከባድ ነው፣ አይመጥናችሁም። የቄራ ልጅ ነው ይገላለሁ። ቄራ እኮ በሬ ነው ያለ። በሬ ጭንቅላትና በሬ ነው ያለ። በሬ ጭንቅላት የሆነ ጎረምሳ አለ እና በሬ ነው ያለ። አህያ እኔ እኮ ቄራ ነው ያደኩት።
አባር ያለ ለጥጥኩ እንደ ሶስቱን የቡድን መሪ ታቀኛለህ አንተ ከካም ቀበሌ 10 ተረሳሰር አዘልዬ እኮ ነው ያማራይት ልጅ ማታጩ ያምጥተን ልሰካብኛል ምን አንተ ያያል ይሄው ቁጭ ብሎ ያጎቴ እየሰማ እንዲህ ነው ያዝኩ እንተዋወቃለን የቄራ ልጅ ነው ይገላል ራህን ግደል መጀመሪያ ቄራ ላይ ምን ድፍን ጭንቅላት ያለው ቦርኮና በሬ ነው ያለው እዛ ነው የኖርኩት እኔ ከ15 ዓመት በላይ ቂጥን ነው ሞጋል ታውቀኛለህ ምን ቄራ ነኝ ምናምን 24 ነኝ አፈር ድሜ ነው ማበላ